ለኢየሱስ ይሁን። ብዙ ክብር ይሁንለት ለጌታ ለኢየሱስ። አጨብጭቡ እስቲ ይሁንለት። ሃሌሉያ ክብር ለኢየሱስ ይሁን። ባለፈው ጊዜ ምዕራፍ 4ን ብቻ እስከ ቁጥር ዛሬ እስከ 7 እስከ 8 ነው ያነበብኩት። ባለፈው ጊዜ አንዳንድ ነገር ብቻ እያየን እስከ ዛሬ ከምዕራፍ 4 ሳንወጣ ሶስተኛ 50ችን ነው። በጣም ጠንካራና ወሳኝ ነገሮች እዚህ ክፍል ውስጥ ስላሉ ትንሽ ከረም ብለናል። ከምዕራፍ 1 እስከ ምዕራፍ 3 ድረስ በቤት ውስጥ የሚኖሩ ቅዱሳን በምን አይነት መንገድና በምን አይነት ጎዳና መኖር እንዳለባቸው ጳውሎስ በኤፌሶን ለሚኖሩ ሰዎች በጣም በብዙ ወጀብ መካከል አልፎ በብዙ አማልክት መካከል አልፎ አንዱን አምላክ ለማምለክ የወሰኑትን ቤት ውስጥ የሚኖሩበትን የኑሮን አይነት እንደነገራቸው አይተናል። ይሄኛው ደግሞ ከምዕራፍ 4 እስከ ምዕራፍ 6 ደግሞ በቤትም በውጭም ምን ማለት ነው በመድረክም በመሬትም ላይ የምትኖርበት የኑሮ አይነት ነው። አንዳንድ ጊዜ መድረክ ላይ በጣም ቆንጆ ነዋሪዎች አይነት መልክ ያለን በጣም ጥሩ ሃምብል ሰዎች ስንሆን መድረክ ላይ ብቻ ያንን ላይፍ እናሳይና መሬት ላይ ወርደን ትንሽ ከበድ እንላለንና ይሄኛው ክፍል ደግሞ መድረክም መሬትም ቤትም ውጭም አንድ አይነት ህይወት እንዲኖራቸው ይልና የሚኖሩበትን ብዙ ምክንያትና የሚኖሩበትን የመንገድ አይነት ስነግራቸው መጀመሪያ በትህትና ሁሉ አለ፣ ቀጥሎ በየዋህነት እንዲሁም ደግሞ በትዕግስት እና በፍቅር ታገሱ ብሎ በፍቅር በእነዚህ በሶስቱም ነገር አንድ ላይ ተያይዛችሁ በአንድ ቤት ውስጥ ልዩ ልዩ የሆናችሁ ሰዎች ልዩ ልዩ የሆነ ሐሳብ ያላችሁ ልዩ ልዩ የሆነ መልክ ያላችሁ እናንተ ግን በአንድ ቤት ስትኖሩ አንድ አይነት ኑሮ በትዕግስት ተቻችላችሁ የሚለውን በቀደም በደንብ አድርገን አይተናልና አንዱ ብዙዎቻችንን አንድ እንዴት እንዳረገን ነው ዛሬ ካነበበነው ክፍል የምናየው። ክፍል 12 ምዕራፍ ከ4 ከቁጥር 4 ጀምሮ እስከ 8 ያለው ነው ያየነውና ወደ አንድ ተስፋ የተጠሩ ብዙ ሰዎች ብላችሁ ጻፉ። ወደ አንድ ተስፋ የተጠሩ ብዙ ሰዎች ክፍል 12 ወደ አንድ ተስፋ የተጠሩ ብዙ ሰዎች አንድ አይደሉ ግን በአንድ አይነት ጎዳና የሚያልፉ ሰዎችልና እንደዚህ ብሎ ይጀምራል። በተጠራችሁ ጊዜ ወደ አንድ ተስፋ እንደተጠራችሁ ብሎ ይጀምራል። ክብር ለኢየሱስ ይሁን። ተስፋ ማለት በዕብራይስጥ ዳባር ይለዋልና በዕብራይስጥ ዳባር የሚለው ቃል በጣም ብዙ ቦታ ይተረጎማል። ዳባር ማለት አንድ የተገለጠ የታወቀ እንዲሁ አሉባልታ የሆነ የሚታመንበት ኬዝ ነገር ግን ያልተገለጠ ነገር ግን አደባባይ ወጥቶ ይፋ ያልሆነ ይፋ ግን የሚሆን ያለ የተደበቀ የተሰወረ ነገር ነው። መተማመን ያለበት ተስፋ የሚደረግበት ሰው ህይወቱን አሳልፎ ሊሰጥበት የሚችልበት ኬዝ ዳባር ይለዋል። በጣም ብዙ ቦታ ይተነትነዋል። ዳባር የሚለው ቃል ዳባር ማለት ተስፋ ማለት ነው። ተስፋ ማለት ቃል ብቻ ሳይሆን አለኝታም መተማመንም ጭምር ያለበት እርግጠኛ የምንሆንበት እርግጠኛ ስንሆን ሳናይ እንዳየነው አድርገን የምንቆጥርበት ጉዳይ ነው። ክብር ለኢየሱስ ይሁን እና ተስፋ ብሎ ስላቸው ጳውሎስ ወደ አንድ ተስፋ ተጠርታችኋል ይላቸዋል። ወደ አንድ ተስፋ አንድ ያልሆኑ አንድ የሆነ ቋንቋ የሌላቸው አንድ የሆነ ህይወት የሌላቸው አንድ የሆነ መልክ የሌላቸው አንድ የሆነ ዕውቀት የሌላቸው ልዩ ልዩ ዕውቀት ልዩ ልዩ ችሎታ ያላቸው በአንዱ ወደ አንድ ተስፋ ተጠርታችኋል ይላቸዋል። በተጠራችሁ ጊዜ እግዚአብሔር አምላክ በክርስቶስ ኢየሱስ ሲጠራችሁ ወደ አንድ ተስፋ ነው የጠራችሁ። ክብር ለኢየሱስ ይሁን። እስቲ ወደ አንድ ተስፋ ተጠርቻለሁ በሉ። ይሄ አንድ ነው ተስፋው፣ እኛ ግን አንድ አይደለንም። አንድ ደግሞ ወደ አደረገን ወደዛ ወደ አንዱ ተስፋ ስንመጣ በአንድ አይነት አካል ነው የምንሄደው። የመጀመሪያው አንድ ተስፋ ነው፣ ቀጥሎ ደግሞ አንድ አካል። ክብር ለኢየሱስ ይሁን።
ለምሳሌ ብዙ ኪዳን ላይ ተስፋ የተሰጣቸው ሰዎች ጥቂት ሰዎችን አንስተን እንይ። ተስፋ የተሰጣቸው እምናውቀው በጣም የምንወደው አባታችን የሆነ በጣም እግዚአብሔር የመረጠው ሰው አብርሃም ከአባቱ ቤት ለቆ እንዲወጣ እግዚአብሔር ሲጠራው ምንም አላሳየው። ተስፋ ነው የሰጠው። አንድ ተስፋ ሰምቶ 25 ዓመት ሙሉ ተከትሎታል። እንደዚህ የሚል ነው ተስፋ፣ እንደ ሰማይ ከዋክብት እንደ ባህር ዳር ያለው አሸባ አድርጌ ዘርህን አበዛለሁ፣ ብቻህ ውጣልኝ፣ ብቻህን አውጥቼ እልፍ አረጋለሁ የሚል ተስፋ። አብርሃምም ያንን ከሰማ በኋላ በጣም የሚገርመው ነገር ዕብራዊ ጻፊ ምንም ወዴት እንደሚሄድ ሳያውቅ የነገረውን ቃል ብቻ ሰምቶ ወጣ ይላል። ክብር ለኢየሱስ ይሁን። ተስፋ አለው፣ አልያዘውም፣ አልጨበጠውም፣ አልዳሰሰውም። እንደዚሁ ደግሞ ተስፋ ስለሰጠው አለኝታ በውስጡ ስለያዘ መተማመን በውስጡ ስለያዘ አንድ ላይ ተወጣ የነበረበት ቀየውን ሀገሩን ፋሚሊውን ጠቅላላ የነገረውን አንድ ተስፋ ሰምቶ ወጣ። ምንድነው ተስፋው? አበዛሃለሁ የሚል ቃል እና በጣም ይገርማቸዋል። የእግዚአብሔር አሰራር ግሩም ነው እና 25 ዓመት ሙሉ ቆይቶ አንድ ሰጠው። ተስፋም አንድ ነው። እንደገና የነገረው በተስፋ ውስጥ ያለው ነገር ግን አንድ አይደለም። እልፍ አረጋለሁ ብለው አንድ ሰጠው። በእርጅናው ጊዜ የኮቨናንት ልጅ አንድ ሰጠው። ተስፋው ግን አንድ አይደለም፣ እልፍ ነው። እንደ ባህር ዳር ያለው አሸባ እንደማይቆጠር ሰማይ አውጥቶ ከዋክብት አሳይቶታል። እንደዛው ብለውት አንድ ሰጥተውት በዛው ተጨባብጠው ጨበጠውና ወሰደ። ክብር ለኢየሱስ ይሁን። ከዛስ ያንን ተስፋ ሰውየው በምድር ላይ አንድ ጨብጦ አለፈ። ሌሎች የኪዳን አይደለም፣ እልፍ ልጆች ወልደዋል፣ እስማኤል ወልደዋል። ግን የኪዳን አይደለም፣ የተነገረው ይስሐቅ ብቻ ነው። ያንን አንዱን ጨብጠው አብርሃም በእርጅናው እድሜ አንዱን ብቻ አይቶ በአንድ ውስጥ እልፍ አይቶ ሄደ እና የተሸረሸረ የተሸነሸነ መጣ ወደ ያዕቆብ። ከዛ ወደ ግብጽ፣ በግብጽ ምድር እንደዛው ቆዩ። በግብጽ ምድር ላይ ለቆዩ ሰዎች ለአብርሃም ዘር ለሆኑ አንድ ነገር ደግሞ እግዚአብሔር እንደገና ኪዳን ገባላቸው ወይም ተስፋ ሰጣቸው። ክብር ለኢየሱስ ይሁን። ያም ተስፋ ምን የሚል ነው? ወይም ያንን ተስፋ ሲያወራላቸው ማርና ወተት የምታፈስ ምድር ለእናንተ አዘጋጅቼላችኋለሁ፣ ባርነት የእናንተ አይደለም ብሎ ያወጣቸውና በመሃል ላይ በመንገድ ላይ 40 ዓመት ከፈጁ በኋላ የነበሩትን ጨርሰው ልጆቻቸውን አስገብተው እዛውም አላበቃም። ክብር ለኢየሱስ ይሁን። ከክርስቶስ ልደት በፊት 700 ዓመት በፊት እንደገና ይሄኛውን ተስፋ አንድ ህዝብ ላይ ብቻ አልጨርስም አለና እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች። እስቲ አሜን። ስሙንም አማኑኤል ትለዋለች ብሎ ተስፋውን ወደ ዓለም ሁሉ አበዛ። የአንዱ የአብርሃም ኪዳን ነው። እስቲ አሜን። ስለዚህ ያ ተስፋ እየተፈጸመ ሳይጠናቀቅ መጣ። የአብርሃም ተስፋ ኢየሱስ ክርስቶስ አካል ለብሶ ተገለጠ። ለዚህ ነው ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለ አብርሃም እይታና ስለ ውይይታቸው ሲያወራ 9 ላይ ነው አይደል? ዮሐንስ ወንጌል ምዕራፍ 9 ላይ አብርሃም ቀኔን ያይ ዘንድ አሻቀበው ነው የሚለው። ተስፋ አደረገ አየሚልና ሐሴትን አደረገልና ያችን ብቻ አይቶ ተጽናንቷል ወይ? እስቲ አሜን። ጴጥሮስ ደግሞ ሲጽፍ ብዙዎች ለማየት ያንን ቀን ማለት አሁን እኛ ምን ሰብከው ኢየሱስን በትንቢት ነው ያወሩት እንጂ ኢየሱስ ጌታ ነው ብለው እንዲህ ነው ብለው አላወሩም። ተስፋ አድርጎ ጠቁሞ ነው ያለፉት። ለኔና ላንተ ግን ተጨበጠና መልእክታችን የሆነ ርዕሳችን ሆነ። እስቲ አሜን በሉ። ተስፋ ነው፣ አይቆረጥም፣ አትቆርጠውም። እና ተያይዘው
አብርሃምን ይዞ እስራኤልን ይዞ በእስራኤል ደግሞ አይዛብን ጠቅላላ እንዲሁ ጠቀለለና ዛሬ ካሽ ሆኖ እጃችን ላይ ገባ። እስቲ አሜን። እና እዚሁ አላበቃም። እዚህው ላይ በያዝንበት አልጨረሰም። እኛ በያዝንበት አብርሃም ጨረሰ። እኛ ገና የሚመጣ ሌላ አለ። እስቲ አለኝ በሉ። እና በዚህ ወደ አንድ ተስፋ ነው የተጠራችሁት። በተጠራችሁ ጊዜ እናንተ የፈሶን ሰዎች ልንገራችሁ፣ የተጠራችሁት ወደ አንዱ ተስፋ። ወዴት አልኳችሁ? ወደ አንድ ተስፋ። ወደ አንድ ተስፋ በተጠራችሁ ጊዜ ኑ በተባላችሁ ጊዜ ወደዚህ ወደ አንድ ተስፋ ተጠራችሁ ይልና አንድ አካል አንድ መንፈስ አለ። በጣም የሚገርመኝ ነገር እኮ ነው። ወደዚህ ወደ አንዱ ተስፋ ተጠሩ ሰዎቹ። ከዛስ እልፍ ናቸው፣ ብዙ ናቸው። ከዛስ አንድ አካል ይላቸዋል። አንድ ተስፋ አለ፣ አንድ አካል አለ፣ ቀጥሎ ደግሞ አንድ መንፈስ አለ ይላል። ሰሞኝ ከዛ ከአንዱ መንፈስ ቀጥለው አንድ ጌታ አለ። እስቲ አሜን። መጽሐፋችን እንደዛ ነው የሚለው። ምን ማለት ነው? አንድ አካል እኔና ሜለን አንድ ማረግ በምንም አትችሉ፣ በምንም አትችሉ። በቁመትም አታረጉንም። ዲኤንኤያችንም እየተለያየ ነው። በእውቀትም አንድ አታረጉንም። በቀራንዮ ላይ በፈሰሰው ደም እስቲ አሜን። በእውቀት ተለያየን፣ በጎሳ የተለያየን ማንተዋወቀውን ሰበሰበንና ቤተ ክርስቲያን ብሎ ጠራን። ጩሁና አሜን። ምን ብሎ ጠራን አልኳችሁ? ቤተ ክርስቲያን ብሎ ጠራን። ቤተ ክርስቲያን ማለት ኤክሌሲያ ከሚል ቃል የወጣ ስያሜ ያገኘ ቃል ሲሆን ለአንድ ዓላማ በአንድ ጉዳይ ተጠርቶ የወጡ ህዝብ አንድ ማንነት ያላቸው ማለት ነው። እና በቀራንዮ ላይ ባፈሰሰው ደም በቀራንዮ ላይ በዋለው በዛ ተንጠልጥሎ በእርቃኑ ሆኖ ማንገናኛውን ማንተዋወቀውን ሩቅ ነበረን ሰብሰብ አረገንና ሰካ አረገን አንድ አካል ብሎ ጠራ። እስቲ አሜን። አንድ አካል ነን። አጠገብ ያለው ያዝና አካል ነህ በለው። በትህትና ቃል ተናገረው። የኔ አካል ነህ በለው። የኔ አካል ነህ በለው። ክብር ለኢየሱስ ይሁን። እና አንድ አካል ማለት ለምሳሌ እኔ አንድ ስም አለ፣ ግን አንድ ነገር ብቻ አይደለም ያለ። እውነት ውሸት? አንድ ስም አለኝ፣ ጢሞቴዎስ ይባላለሁ። ሁለት እጅ አለኝ፣ ሁለት እግር አለኝ። እግሬ ላይ 10 ጣት አለኝ፣ እጄ ላይ 10 ጣት አለኝ። ሁለት አይን አለኝ፣ አንድ አፍንጫ አለኝ፣ እናገራለሁ። ሁለት ጆሮ አለኝ። ይሄ ሁሉ ስንት ነው? ብዙ ነው። ቢተረደር ቢመረመር ከዛ ሰው ወደ ውስጥ ብንገባ ደም ስሮች ቢቆጠር አጥንቶች ቢቆጠር እልፍ ናቸው። ግን አንድም ሰው አጥንት ብሎ ጠርቶኝ አያውቅም። ወረፈር እኮ ነው። ምናልባት ከቅጥነቴ የተነሳ ቢጠሩኝ እንጂ ማንም አጥንት ብሎ ጠርቶኝ ጆሮ ብሎም ጠርቶኝ አያውቅም። አንተ አይን ብሎ ጠርቶኝም አያውቅም። ከዛስ እግር አለኝ እግር ብሎ ጠርቶኝም አያውቅም። ይሄ ሁሉ ብዙ አካል አለ፣ ብዙ ብልቶች አሉ። ግን የሚጠራው አንድ ስለሆንኩ በእነዚህ ሁሉ ተገጣጠመ። እዚህ ላይ እነዚህ የጠራኋቸው ጠቅላላ መካከል አንድ ነገር ከሌለ ይሉኛል ሌላ ስም። አይን ከሌለ አይነ ስውሩ ይሉኛል። እግር ከሌለ እግሩ የሌለው ይሉኛል። ከዛ ሰኖራኝ እንኳን እንዲህ ሚል ቢሆን አንካሳው ይሉኛል። ጤነኛ አይደለም ማለት ነው። ሰው እነዚህን ጠቅላላ ሰብስቦልኝ በሰላም እንዲያይ ሁለት ሰጥቶኝ እንዲንቀሳቀስ እንደዚሁ አንድ ስም ሰጥቶኝ እንድጠራ ያደረገኝ ያ አንድ ነው። እንደዛው ልዩ እንደሆነ አንድ በክርስቶስ ደም ሆነናል። እስቲ አንድ አካል ነን ይበሉ።
ክብር ለኢየሱስ ይሁን። ማስወረስ እንዲመች አድርገው አንድ አካል ለአንድ ተስፋ አንድ አካል ሰማ አጠገብ ያለው ያዝና ትቼክ አይደለም የሚሄደው በለው እስቲ ሀገራችን አንድ ነው በለው እስቲ አሜን አሜን። እዛ ላጣህም በለው እስቲ አለኝ ሀገር እዛው እንገናኛለን በለው እስቲ ክብር ለኢየሱስ ይሁን። እና አሁን አካሌን እንዴት አድርጌ እስቲ አንድ እውነት ንገሩ። በሄዳችሁበት ቦታ እግራችሁ በሄደ ቦታ እጃችሁ ኑ ብላችሁ አይደለም ይመጣ አብሯችሁ ነው የሚሄደው። ጆሮአችሁ እንሂድ ምናምን ብላ አይደለም አይኔን እንሂድ ምናምን ብላ አይደለም ይዘህ የምትሄደው። እግሪ ስለሚሄድ እግሪ የሚሄድበት ሁላ ይሄዳል። ያ አንድ አካላችን የሆነ ሃሌሉያ በሚመጣ ጊዜ መምጣቱ ብቻ አይደለም በሚሄድ ጊዜ ወደዛው አንድ ላይ እንሄዳለን። አጠገብ ያለው ያዘና አንለያይም በለው እስቲ ክብር ለኢየሱስ ይሁን። እና አካል ሁሉ እንቅስቃሴ ሲያደርግ አንድ ላይ ለምሳሌ ውድዬ ጆሮ ብሎ ከሆነ እኔ አፍንጫ ካለ ሚሳየን የሆነ ነገር ካለ ግን ሰካክቶ አንድ ላይ አምጥቶ በጣም የሚገርመው ግን አጭቤውንም ሌባውንም ነፍሰ ገዳዩንም ሰብስቦ ያመጣና ያጥባል። ሚሰካይበት ቦታ አለ የሆነ ቦታ ከተሃለው የሆነ ጉድለት አለ ዛጋ ጉድለት እንዳይሆን አጠበህና አጸዳህና ቀድስህና ቀይርህና እተካሃለው እዛው ተጸናለህ። በሱ ተጠርቶ የመጣ ከሱ የሄደም እሱ ከጠራ እንደሚያቆየው አምኖ ነው የሚጠራው። ክብር ለኢየሱስ ይሁን። እና ሚሳርጌ አልችልም ምናምን የምትለው ነገር አይደለም። ከጠራ ሰክቶ ሆኖ የሚያስቀር እስቲ አሜን። እና ነቅለሃለሁ ደፋሃለሁ እንትና አረጋለሁ የሚል ኃይልም የለም ተጽኖም የለም። አባቴ የሰጠኝን ከእጄ የሚነጥቃቸው የለም ብሏል። እስቲ አሜን። ሰው አንድ አካል ነው። እስቲ አሜን አሜን አሜን። አንድ አካል ወደ አንድ ተስፋ በተጠራን ጊዜ በአንድ አካል ምን ማለት ነው? ሚሳን በደንብ አድርገህ ባስቀይመው ብንጣላ ሄጄ ገብርኤል ሆኜ አትገባም ማለት አልችልም። አይላይ እኮ ነው ራሱ ደፍቶ ብልከኝ እውነቴን እኮ ነው ደፍቶ ራሱ ብልከኝ ቢሄድ በር ላይ ቆመ አትገባም ማለት አልችልም። እዚሁ ንሳ ከገባ ላጥ ነው የሚያደርገው። እንደዛ ፕሮፌት ብሎኛል ብለህ ድፍት አድርገው እና ነግሬሃለሁ አይፈታም። ክብር ለኢየሱስ። ምን እያልኩኝ ነው መሰለህ? አንድ አካል ነን ስንሆን ደግሞ በአንድ ላይ እንዳ እኔ ግን የሚገርመኝ ነገር ስለ አንድ አካል ሲናወራ አንዳንድ ጊዜ እቺ ነገር መነካካት ጥሩ ነው አይደል? አንዳንድ ነገር እስቲ አንተ አሁን እኔ እዚሁ ያየውክ ይሄኛው ጣትህን በጥርስ ገንጥለ ጣለውና አምጣ ወደኔ ሚችላል ይሁን እዚህ ጋር እንደነከስክ አይኔ እንባ ጠብሩ አልተነካም እኮ ጣ ያረጋል። ከዛስ ሰው እንኳን በግድ ጎትቶ የሚቆርጥ ከሆነ እግሪ ከስር ይው ሳታቅ ነው ይዘልህ አይምሮ ህሽሽ ከዛ ጠፋ ነው። ጌታ ነው ምን ለምን አካል ነው። ከዛስ ውስጥ ያላየ ደምኩ ግድ ለአደገነቶ አማደገነቶ ክሰደገነቶ ቆጭ ብላዋ ሳለተ ተንዳ ዋዋ ያፊክራር ነው አፊክራር ነው ሚቶ ማላትያ ኢለክ ግዛቶ ወደ አንግች ኩጥራው ማጭሽ እኪዮሬ አሰሙነተ ለካ ያሶደ ቡሻባደ ሆና ይተ ዱላ አማደ ዱሉ ቆኦዳሳ ማጭሽ እሰክደ ቡሻረሎ ሶምቦና አንጋ ያሶሬ አማንዳ ክራማዶሞና ይተ ተው አሰሙ ሄና ጋር ይተ ቢለባ አብተ ላይተ ዲጋ ካቢች ነው ዲፋ ጃሄ ላኤ ይተካኤ ፋጫስታ ጉራት ማራራቱ hakin hedebelcho ikkio indomi hadanna lekkicho jaba qubbicho gandrofo jabu qubbichi ana lubbu no anno manuna lubbu kay wole bare asa hebete wo afiki diganame wo rara mama wo ya
dikano to avol kinsweri dino arrabu imu leka erare gobat inni ko gofot tenne quelle angakki amade ko duhatto ima le debelto gadito wow malu danno herartanna mara ille e ko akale gananteno ena ille e ko billite gananteno ena sholleno anga dikano avu woshiraw daga bala gambase kuni chukidi yanno ganameo ragalle kuni rare gobba gude gambasira manna ana danno la e doctor chuno qase marfeno e hite bidasate hatte mitte abilite bidasate marfeno qanse mano ine hakki bidasine shegas tada atrodoki kisatto vete weki samao vete wawo yiterarano isi vadagioti ga adibu mite a hoga di dandano iso qase umite aneno qasi kagura di dando mitto malati mitte akaleti mitte mannimati ya xisasiu xisae kisasiu kisae kwedafra babbatine di anfe ani amen atoti ani amitom dovete agara shima bochaqe monagara ani to assedege no murede manchu bet shima sorokki lafiro በጌታ ነው ግን ከየት እንደሚጀምርልኝ ጥቅስ ነው የሚፈልግልኝ ይሄኛው ስተት የሚገልጥልኝ ጥብስ ማማ አፍሮካ ሐሴ አፍሪ ሄሮ ሄይላል ካዲ እስኖ አማኔ ጋቶ ማኖ አትኖ ማንተ ጋቶቶ ኮይ አብሬላ ኤጎተና የ ሶዶቲ ላይ እንክታየ ውጫቶ አናው ዲቤ ኮተኑ ነው ኮተኑ አናው ዲቤ ላይ እንክታቶላ ሲቶት ሾሊሻቶንከ ሾላቶና አጮይ ጫልማስ ነው ሾላቶና ሾሊሻቶንከ ኢየሱስ አንቶ ፊጤ ሾሊሻቶንከ ይታ ሚቶ ማላክኑ ሞሮ መለ ሾሊሻቶ iso calla diem shollato dine shollishattonke mittenni be gudattonke enna ati si gana menani ko gona kulu muente gede ku bada gure morara tinike ikkeo sababe dagge kissa isi kisa ma hakki gede kisa miro no mittenni ti tagana nonke ane amen akale yati simulek no ama andakan hezas and manifest ilalla katlo አንድ ወደ አንድ ተስፋ አንድ አካል አንድ መንፈስ አለ ይላል በጣም የሚገርመኝ ቃል ይሄ ነው አንድ መንፈስ እኔ ውስጥ አለ መለ ውስጥ አለ በእንትና ውስጥ አለ አማኝ በተባለ ሁሉ ላይ ያው የሆነ አንዱ መንፈስ አለ ምን አለ አልኳችሁ ያው የሆነ አንዱ መንፈስ አለ ምን ማለት ነው የመንፈስ ቅዱስ ዕውቀት ልንገራችሁ ለኔ በዚህ ሰዓት ወይም 12 ሰዓት 00 ላይ አንድ ነገር የሚያደርግልኝ ከሆነ ምስክርም በ12 ሰዓት ላይ በዛው 00 ሰከንድ ሳይጨመር ደቂቃ ሳይቀነስ በዛችሁ በተመሳሳይ ሰዓት መንፈስ ቅዱስ አንድ ነገር ቢጠይቅ በዛው ጊዜ ለምስክርም ሌላ ነገር ያደረገ ለነም እዚህ ልዩ ነገር ያደረገ ለሰንበድም በዛው ደቂቃ በዛው ተመሳሳይ ሰዓት በተመሳሳይ ጊዜ ሌላ ነገር ያደረገ የነውን አይሰጥም የሱንም አይሰጥም የእንትናንም አይሰጥም ሁሉንም በእኩል ይጨርሳል በጣም ይገርም ነው ክብር ለኢየሱስ ይሁን አንድ አምላክ አንድ መንፈስ አንድ አይነት ሆነ ጉዞ ላይ ይከታቸዋል ኤፌሶንን ሰዎች ለምንድን ነው ግን አንድ ያለ የሚጠራቸው ለአንድ ተስፋ ይላቸዋል ከዚህ በፊት እንደነገርኳችሁ ዳያና የምትባል በግሪኮች ዘንድ ተወደደች የምትመለካለች አይደል እሷ ለአንድ ተስፋ ነው የምትመለከው ልጆች ትሰጣቸዋለች በመባል ትታወቃለች አርጤሚስ ማለት ነው ስዕል ነው አድርገው ለልጆች ተስፋ ነው የሚያመልኳት እና እንዲህ ታደርግላቸዋለች ከሰማይ ወረደች ብሎ ገንብቷት ነው ያቆሙትና ተስፋው ለልጆች ነው ይሄኛው ተስፋ ግን በጌታ ነው በጌታ ተስፋው ራሱ ጌታ ነው ነግራቸዋለሁ እና ስለዚህ አንድ ያለ መጣና አንድ መንፈስ ይላል በሁሉም ግን ያለ ክብር ለኢየሱስ ይሁን ከዛስ አንድ እምነት ይላል አትጨምሮም ከገባ በኋላ ዛሬ ኢየሱስ ብለ የሆነ ጊዜ እንትና ስለ ኦሃየ ምናምን አትልም እዛች አወሮ ደሬሞ ኦሃርሻው ወለባ
አያኑ ይክኪ ባሉይ አሞለ ደዋሮ አዋሮ አዋሮ ጃላቴ ገዴ ዳኒታ ሳምቡ አሜን አሜን። እና አንዴ ትጀምራለህ በዛው ነው የምጨርሰው። ሃይማኖቴ ራሱ አትቀይረው የሚቻልበት አይደል። አንዴ ትገባለህ ገብቼ ልውጣበት አትልም። እኔ እንደው ልውጣበት አይደለም ማሰብ ምን ታስባለህ? ዛሬ ሌላ የሆነብህ ነገ ሌላ የሆነብህ ጸልይ ብርክክ ብለህ ስትነሳ አሁንም በድጋሚ የናፈቀ ምን ነው የምታስበው? ምናስብበት እኮ ጊዜ የለንም። ከሱ ውጭ ምናስብበት ጊዜ አሁንም አዲስ ነው፣ ሌላ ያመጣል። አሁንም ስናገር በቃሉ ሌላ ነው፣ አሁንም ስናየው አንጠግቦ እና ምን ጊዜ አለንና እሱን እያየን እንደገና እያመለከን እዛውም ደከም ስንል ሄደን ስንተኛ እዛችሁም ሲመጣ ሲበራልን ሲብራራልን እያየነው በዛችሁ እየተቀጣጠለን ሲመጣው ልቅ እንላለን እንጂ ጊዜው እንኳን የለኝም። እስቲ ጊዜ የለኝም በሉስ። የለንም ጊዜ፣ ሌላ ጊዜ የለንም። እያየነው ነው የሚናፍቀን። ጌታ ይባረክ። እና አንዲት እምነት ይልና አንዲት ጥምቀት ደግሞ ይላል። ጥምቀቱ አንድ ነው። ከመጀመሪያ ስሙ ተስፋው ስንት ነው? ወደ አንድ ተስፋ በተጠራችሁ ጊዜ ይልና በአንድ አካል በአንድ መንፈስ እሱ ነው የተያያዛችሁት። ቀጥሎ ደግሞ አንድ ሃይማኖት አለ። ቀጥሎ ደግሞ በዛችሁ በአንዱ ሃይማኖት አድርጋችሁ አንዲት ጥምቀት አለች። ይችኛው ጥምቀት የውስጣዊ ጥምቀት አይደለም። የውስጣዊ ጥምቀት ያገኘነው በመንፈስ ቅዱስ ነው። ውጫዊውን ጥምቀት ኤፌሶ ማለት ሮሜ ምዕራፍ 6 ቁጥር 3 ላይ የሚናገረው ሞትን በሚመስል ሞት ጥምቀት ውስጥ ገብተን ጥልቅ ነው። አንተ ሞት አንድ ሰው ሲሞት ገብቶ ነው የሚቀረው አይደል? አፈር ይጨመርበታል። ውሃ ውስጥ ጥምቀት የክርስቶስን ሞት ስትተባበር ጠልቀህ ነው ገብተህ ሞትን በሚመስል ገባንና ካንተ ጋር ሞተናል አለን። ስንወጣ ደግሞ እሱ እንደተነሳ ድል አደረገንና በዛው አንድ አካል ሆነን ለዘላለም ተነሳን። ጥምቀቱ ይሄ ነው። አንዲት ጥምቀት የሚለው ይሄኛው ውጫዊ የሞተንበት ነው። ያልሞተ በጥምቀት ያልሞተ አንዳንድ ሰው አለ እንትኑ አይሞትም ሊበለው እንደ ትንሽ ቋዳል አረጋቸው። አንዳንዱ እጁን እዚህ አድርገው ነው የገባው። እዛ በዛ እጅ ሄዶ ይጸልያል የሆነ ነገር ያረጋል። አንዳንዱ እንዲህ ብሎ ገብቶ ይሁን ያላቅም ይሆን ማዩ ሄድበት ይሄድ እነዛው ይውላ። አንዳንዱ ታው ውሃው ላይ የቀመሰ አይመስልም። እኔ ቢከገደልኳችሁ ቸርች አመጡም ሳምንት አንድ ጌታ ደግሞ ይላል እና ያልተጠመቀ ነገራችሁን መርምሩ እና እኛ ተጠምቀናል። ያልተጠመቀ አለ እዚህ ጉባኤ መካከል ይሁን ስትገባ ምንም እንዳይቀር እዛችሁ ወጣው አዲስ ሰው ሆኜ ይላል። እስቲ አሜን። እና አንድ ጌታ ይላል። በጣም የምወደው ቃል ይሄ ነው። አንድ እምነት፣ አንድ ጥምቀት ከሁሉ በላይ የሆነ በሁሉም የሚሰራ የሚገርም ይሄ ነው። ከሁሉ ቅድም ከዘረዘረ ነው ከተስፋው ከምኑ ሁሉ በላይ የሆነ አንድ ጌታ አለ። ደግሞም ያ ጌታ በሁሉም ይሰራል። እስቲ አሜን። በእኔ እየሰራ በምስክር አያቋርጥም። በሱ እየሰራ በተሽዬ አያቋርጥም። ያ አንድ ጌታ ነው። በጌታ ስም ያ አንድ ጌታ የሁሉ ጌታ ነው። ከሁሉ በላይ ነው። በሁሉ ደግሞ አለ። በሁሉ ደግሞ ይሰራል። ምን እያልኩህ ነው? ስራ ፈታ አይደለም። እግዚአብሔር ባንተ የሚሰራው ስራ አለው። እስቲ በእኔ የሚሰራ ስራ አለው በሉሲ። ስራ አለው በሁሉ የሚሰራ
አንዳንድ ጊዜ እግዚአብሔር ሰው ይመስለዋል። እኔ እንግዲህ ይሄን ቃል ሸፋፍኜ ካስተማርኩ ሲመጣ ስለሚጠይቀኝ እኔ ሚለኝንን ማወቅ ነው የሚፈልገው። አሁን ጌታ ሲመጣ ቀድሜ ሚለው ነገር አስቤ አጥቼዋል። አሁን ጌታ ሲመጣ ዳድ ብዬ የሚጠይቀው ጥያቄ ራሱ አስቤ አጥቻለሁ። ስለዚህ ሚለኝንን ለማወቅ ይሄን አልሸፍነው። ምን ማለት ነው? ሁሉ ጊዜ ማክሰኞም ሐሙስም እሁድ ጧትም ከሳተም እኔ ብቻ እየሰበኩ እናንተ ስራ እንደሌላችሁ አርጌ አላወራችሁ። በእናንተም ጌታ ስራውን ይሰራል። ጌታ ሆይ አልነገረን የሚሉኛል፣ እየነገርኳቸው ነው። ይኸውልህ አምላኬ ባንተም ስራውን ይሰራል። እስቲ በእኔ ስራ አለው በሉ እስቲ። ለዚህ ነው እኛ ፍጥረቱ ነንና ይልና አስቀድሞ አይደል ይላል ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠረ። ምን ሆነን እንላለን? ፍጥረቱ ነንና። ስለዚህ ስራ ፈት ክርስቲያን የለም። ይዛችሁ ነው እንትን ያላችሁት እንጂ በእናንተ ስራ አለው አምላኬ። እጅን ከፍ አድርግና ደካማ ነኝ አትረባም የማጠቀም ነው የሚል ይስማ። በእኔ አምላኬ ስራ አለው ወልስቴ ተናገር እስቲ አንድ ጊዜ። በእኔ አምላኬ ስራ አለው በእኔም ይሰራል በለስ። ክብር ይሆንለት። አሜን አሜን። በሁሉ ሚሰራ ይላል። በሁሉ ስል ምን ማለት ነው? በደካማው ስራ አለው፣ በብርቱም ስራ አለው፣ በተማረውም ስራ አለው፣ ባልተማረውም ስራ አለው። ከገባ ጊዜ ጀምሮ ስራ አለው። እስቲ አሜን 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 አሜን። እንዲህ ብዬ ሊባርካችሁ በገባችሁበት ብትገቡ በወጣችሁበት ብትወጡ ከዚህ በኋላ ከዚህ ምሽት ጀምረው አምላኬ በእናንተ ስራውን ይሰራል። በእናንተ ስራውን ይሰራል። በእናንተ ስራውን ይሰራል። አንድ ጊዜ ጩና በእኔ ይሰራል በሉስ። አንዳንድ ሰው አለ በጣም የሚገርም ጮአ ለመምሰል እኔ ጣሳ ነኝ ቆልዳዳ ነኝ ተሰበርኩ ሸምበቆ ብሎ በዛው ተኝቶ ላጥ የተጫዳ ይው እውነቴን እኮ ነው። እስቲ በእኔ ስራ አለው አይባልም እንደዛ። አዲስ ኪዳን ላይ አመዳምና ፍሬ ሆንኩ ማለታከም ማረባ አንተ ደሞ ይፈሰሰልኝ እንዴት ይላል ሚለን አንሶት እንትና አጅሬ ሚለን አንሶ እየመጣ ምነግረን አንሶት አንተ ትነግረዋለህ እንዴ? አይባልም እንጂ አጠገብ ያለው ያዝና አይባልም በለው እስቲ። አንዲ የተሰበርኩ ጣሳ ጠንጋራ እንጥር ያልኩ ጌታ ሆይ ቸሪም ያረግልኝ ሲመስል ድር ብለ በዛችው ብርክክ ባልክበት ለጥ ብለ አንድ ሰዓት በዛው ጨርሰ ብድግ ስትላል ጌታ ሆይ ትልዳከር ብት ብለ ይላል። አዳር ጸለይ ያለ እኮ ጌታ ምስክር አብርሃም ብቻ ነው አፈርና አመድ የሆኑ እኔ አንድ ጊዜ ጌታዬን አናግር ዘንድ ጀመርኳል። አየ እንዳታናግረኝ እንዳይለው ብሎ ነው። እኔ ካንተ ጋር ለማውራት እንደውም ይመች አይደለም ታውቃለህ። አፈር ነው ሰራየኝ ነው እሱ ለማውራት ብቻ ነው ያለው አብርሃም እንጂ ሆኖ አይደለም። ከአክብሮት አንፃር ነውና አፈርና አመድ የሆኑ እኔ አንድ ጊዜ ጌታዬን አናግር ዘንድ ጀመርኩ፣ ግን አልሄደው እንዳይሄደው ነው። እና ማን ነው ነው አንተ ረዳ በታወራኝ እንዳይለው ነው እቅድብ ያለው። አሁን ደግሞ መንፈስ በውስጣችን አለ። አሜን አሜን አሜን። ታወራዋለ ያናግራል ያሰማሃል፣ ድምጹን ያቀጣጥልሃል፣ እሳቱ ይነዳል፣ ክብሩ ይነዳል። ባንተ እግዚአብሔር የጀመረውን መልካሙን ስራ እስከ ክርስቶስ ፍጹም ሙላት ድረስ ያጠናቅቃል። አንድ ጊዜ ጩና በእኔ ስራ አለው በሉስ። የሁሉ ጌታ ከሁሉ በላይ የሆነ በሁሉ የሚሰራ ነው። እስቲ አሜን። በጣም ይገርማል። አንድ ጌታ አለና አንድ ባይደሉ ሰዎች ውስጥ ይገባና ስራውን ይሰራል። አንድ አይደለም ቅድም እንደነገር በእነዛ ሁሉ ውስጥ ይገባና ስራውን ይሰራል። እኔ ገና የሞቀኝ ጌታ ይባረክ እና በሁሉ የሚሰራልና በሁሉ የሚኖር
በሁሉም ይሰራል። በሁሉም በእኔ ይኖራል በሉስ። እኔ በሉስ የጌታ መኖሪያ ነኝ። እስቲ አሜን። እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? የእግዚአብሔር መንፈስ እንዲኖርባችሁ አታውቁም? ማደሪያ እና ጌታ በእኔ ይኖራል ስትል በውስጥህ ገብቶ የምትንቀሳቀሰው ብቻ አይደለም፣ ሎርድን ይዘህ ነው የምትንቀሳቀሰው። ለዛ ነው የጨለማው ዓለም ገና አንተ ሳታውቀው አውቆ መጣብኝ ይላል። እግዚአብሔር ከተማ ውስጥ ደመቅ ብለህ ነው የምትሄደው። አታውቅም። አንተ በተለያየ ነገር ተያይዘህ ስትራመድ ጌታ በውስጥ አለ። አንተ ብቻህን አይደለም እሱን ይዘህ ነው ወክ የምታደርገው። ይሽሩ ነው አይደል ያለው። ይሽሩ ነው በሰማይ ላይ ለረዴት በደመናት ላይ በታላቅነት የሚራመድ እንደ እግዚአብሔር ያለ ማንም የለም። መኖሪያ የዘላለም አምላክ ነው። ገና ትኩስ ከናንን ገብቶ እየወረሱ ተከፋፍለዋቸው ነጠቀባቸው። አይደለም መኖሪያችሁ ከናን፣ መኖሪያችሁ የዘላለም አምላክ ነው። አሁን የኛ መኖሪያ አይደለም፣ የሱ የጌታ መኖሪያ የኛ ራሳችን ነን። አባቴ በሁሉ የሚሰራ በሁሉ የሚኖር እስቲ አሜን። በሱ ብቻ አይደለም የምንኖረው፣ እሱ በእኛ እስቲ አሜን። ብዙ ቦታ እንዳልሄድ እና በሁሉ የሚኖር የሁሉ አባት የሁሉ ምን ሰማይ ባንተ ቢሰራ አንተ ጋር ቢገባ አጎት አይሆንም። የሁሉ አባት አባ አባ ብለን የልጁን መንፈስ በውስጣችን ያካው ይላል። እስቲ አሜን። እና በሁሉ የሚሰራ በሁሉ የሚኖር አንዱ ነው። እኔ ጋር እየኖረ ምሳን አያጎለውም ከሆነ ነገር እንትን የሚለው ነገር። ከዛ በጣም ውስጤን ነካው፣ ደስ ያለኝ የሁሉ አባት። አንድ ጊዜ ጮክ ብላችሁ አባት አለኝ ይበሉስ። ሃሌሉያ። የሚኮራበት አባት፣ ሁሉ በሁሉ የሆነ አባት ስሙ ይባረክ። የሁሉ አባት ለኔም አባት ነው። አባ ስል ወየ ይላል። ተሽየም አባ ስል ወየ፣ እንትና አባ ስል ወየ። ድካማችን የማያይ ውድቀታችን የማያይ አባ ስንል አቤት የሚላል። አንድ ጊዜ ጩና አባት አለኝ ይበሉስ። አባት ሰማ። የምድር አባት መልክ ሊቀይረው ይችላል። የሆነ እድሜ በቃ ይላል እስከ 18 ዓመት አስተምሬያለሁ፣ አብልቻለሁ፣ አጥጥቻለሁ፣ በቃ ቻል ውጣበት ይላል። ቻል የማይል ችላሃለሁ ሚል በቃ እራሲ ድርክ ዳይኖና አኔ መጋኑ ያትና አና ያቴሞ ቤት ተጎትጣ አና ያት መጋኑ አነራ አና ያቴሞ ቤት ቶናሰቶ ድርክ yohena tamarsiisoommo hena takoe barri jammarte umok chali diyanno anna yati yemmo bete bade agura ekihu umoleo saise anno ekihu hegere gesha duqaeho dage shaminesi kachishorishai hanni mittegerarte calla annu no አናያት ሳልፋቴ ሞክ አናያት ኢየሱስ አናያት ቀንፋታይ ዱዱዌሞ አናያት ኢየሱስ አናያት እራበ ገኖ ሞክ አናያት ኢየሱስ አናያት ታምሬ ሆገ ገኖ ሞክ አናያት ኢየሱስ አናያት እኮ አነራናያት አነፈውሞስ ሄርሶ ያራናያት ምን ያራናያት ድሪ ያራናያት እራብ ሰገነው የካናያት Dino enadia lai dino enadia ga amodia hasemo enadia chali etakweka dandi umokki dia barru iliohe diru iliohe umokki dandite heri dia nohe annake anafeohe annake godaohe dandi ye umikira saise dia nohe anni mittegerarte Jesus anaya anni kofi anno kanaya balu annat jawa hono annaho shima hono annaho egenamo hono annaho egenno no kurano annaho rore hono annaho manne hono annaho oyaga angaki gotaste melle millasite Jesus anayate
ባሉ አናት ጳውሎስ የሁሉ አባት ነው ባሉ አናት አነራኖ አናሁ ፋርስራሁራ ነው አናሁ ዳፍሪሁራ ነው አናሁ ዲማሚሁራ ነው አናሁ ጀዋታሁ ነው አናሁ ምንሾሁራ ነው አናሁ ሚሸሳኦካን ጢቢያ ጉራኦካን ቃጨፋተ ግባኦካን ጣተ ቻለ ያኖካን አነራ አኑ ነው ያኖራሬ ሃሌሉያ ይወያ ጋራርተ ሃሌሉያ ታሸላ ቤቲ ያራ ኤቤልቺራ እና ሀሪዮና አተራ ዲኖ ያኖክሁ እስራኤል ካኦሞጣ ቃጋ ሚቶ ቃለ ቃጋ ይሳቅ ተቆይኖ ቤቱ ዳይና ተቆይኖ ዲኖ ኤቤ አደ በረካ ዮ ማሶ ይኖ ማሶቤ ጉደካ ኦሞ ያቆብ ቤ አደ ሀሪዮ ቤጣ አኑ ሀቶ ይኖ ይሳቅ አቶ ይኖ አነ ኢየሱስ አና ያቴሞ ቤተ ኤቤልቺራ ኦሞና አተራ ዲኖ ኤዲ ያኖ አናት ኤቤል ጣላ ዳይኖ አደረካ ዮና አተራ ሞሪ ዲኖ ያኖ ካናት አን ወያ ጋራተ ኢየሱስ አና ያቴ